አንድ ሚስጥር ልንገራችሁ። በሆነ ጉዳይ ላይ ምክር ስትፈልጉ በጣም ጨንቋችሁም ይሁን በማንኛውም ነገር ላይ ምክር በምትፈልጉ ሰዓት በመጀመሪያ ተንበርከኩ። በመጀመሪያ ሰማይን ጠይቁ፣ እግዚአብሔርን ጠይቁ። በመጀመሪያ እግዚአብሔር ሆይ አንተ በዚህ ጉዳይ ላይ ምን ትላለህ? ምንድነው የምትመክረኝ? ምን እንዳደርግ ትመክረኛለህ? ያንተስ ፍላጎት ምንድነው ብላችሁ ጸልዩ። ከዛ በኋላ መጽሐፍ ቅዱሳችሁን አንሱና አንብቡ። ከዛ በኋላ ደግሞ ማለት ነው በጣም በጸሎት የሚተጉ ሰዎች አካባቢያችሁ ካሉ ወይንም ደግሞ የምትተማመኑባቸው ማለት ነው የልብ ወዳጅ የምትሏቸው ሰዎች ካሉ በዛ ጉዳይ ላይ ምክር እንዲሰጧችሁ ስትጠይቁ በመጀመሪያ እንጸልይ የሚላችሁ ሰው ማለት ነው። የሆነ ነገር ነግራችሁት ቆይ በመጀመሪያ እንጸልይ እግዚአብሔርን እንጠይቅ ምን እንደሚል በዚህ ጉዳይ ላይ ብሎ ማለት ነው የሚላችሁን ሰው ፈልጉና በዛ ጉዳይ ላይ ጸልያችሁበት አንድ ላይ ተማከሩበት። መንፈስ ቅዱስ ለምትፈልጉት ነገር ምክርን ይሰጣችኋል። የኛ አማካሪ መንፈስ ቅዱስ ነው እንጂ ሰው አይደለም። አንድ ሚስጥር ልንገራችሁ። በሆነ ጉዳይ ላይ ምክር ስትፈልጉ በጣም ጨንቋችሁም ይሁን በማንኛውም ነገር ላይ ምክር በምትፈልጉ ሰዓት በመጀመሪያ ተንበርከኩ። በመጀመሪያ ሰማይን ጠይቁ፣ እግዚአብሔርን ጠይቁ። በመጀመሪያ እግዚአብሔር ሆይ አንተ በዚህ ጉዳይ ላይ ምን ትላለህ? ምንድነው የምትመክረኝ? ምን እንዳደርግ ትመክረኛለህ? ያንተስ ፍላጎት ምንድነው ብላችሁ ጸልዩ። ከዛ በኋላ መጽሐፍ ቅዱሳችሁን አንሱና አንብቡ። ከዛ በኋላ ደግሞ ማለት ነው በጣም በጸሎት የሚተጉ ሰዎች አካባቢያችሁ ካሉ ወይንም ደግሞ የምትተማመኑባቸው ማለት ነው የልብ ወዳጅ የምትሏቸው ሰዎች ካሉ በዛ ጉዳይ ላይ ምክር እንዲሰጧችሁ ስትጠይቁ በመጀመሪያ እንጸልይ የሚላችሁ ሰው ማለት ነው። የሆነ ነገር ነግራችሁት ቆይ በመጀመሪያ እንጸልይ እግዚአብሔርን እንጠይቅ ምን እንደሚል በዚህ ጉዳይ ላይ ብሎ ማለት ነው የሚላችሁን ሰው ፈልጉና በዛ ጉዳይ ላይ ጸልያችሁበት አንድ ላይ ተማከሩበት። መንፈስ ቅዱስ ለምትፈልጉት ነገር ምክርን ይሰጣችኋል። የኛ አማካሪ መንፈስ ቅዱስ ነው እንጂ ሰው አይደለም።